ያው ስደት አንዳንዴ ለዚህ ይጠቅማል። ከቤት ወጥቶ ራስ ምግብ ሰርተህ መብላት ማለት ነው። ወጥቻለሁ አላፈላውላትም ሜዳጌ ክብሬናት ማረጌ ዘይታችን እንጨምራለን ማለት ነው። ቀረብ አድርግና ሳያችሁ በእናትህ ምን እንደሚመስል ወላሂ ስጋ ወጥ ነው የሚመስለው። አሁን ከምግብ በኋላ የምናፈላለት ትሆናለች። ይጣፍጣል አይጣፍጥም የሚለውን እንግዲህ እስቲ ዛሬ እንኳን እኔ ሰርቼ በእኔ እጄ እሷን እጅ ብዙ ጊዜ በልቻለሁና እኔ እንኳን ልካድማት ብዬ ነው ዛሬ። ብስሚላህ እስቲ አሁን በላ አድርገን እንዴት እንደሚል ትነግሪናለሽ። እሷን ያክል ባይጣፍጥም በጣም ወላሂ ማሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቻናል ተከታታዮች ባላችሁበት ሰላማችሁ ብዝት ይበል። ዛሬም እንግዲህ በሌላ ቪዲዮ ተመልሻለሁ። ለፈይ ለኩላችሁ ቪዲዮ ላይ እንደምታዩት ሰዓቴ ጋር ነው የምገኘው። ዛሬ ገበያ ወርዳለችና ቁጭ ብዬ ምን አሰብኩ መሰላችሁ? ለምን ምሳ ሰርቼ አልጠብቃትም ናውን ቆልቼ ምናምን ለምን አልጠብቃትም? እሷን ሰርፕራይዝ አላረጋትም ብዬ አሰብኩ። ዛሬ ኩክ አድርገን ሰርፕራይዝ የምናረጋት ይሆናል። በዚህ ቻናል ዲስኮናችሁ ቻናሉን ሰብስክራይብ እያረጋችሁ ተቀላቀሉን። ላይክ ሼር ማድረጋችሁን እንዳትረሱ። ባይዘው ወይ አውዲ ምናምን ስደት የሞከረ ሰው ግብ ኩክ ምናምን ማረጋ አቅተውምና ከዛው አንፃር እንግዲህ ካበላሽሁትም ምናምን ጣምናውን የምትነገር ይሆናል። ለማንኛውም አብራችሁን ቆዩና አሁን ሽንኩርታችንን ከተፍ እያደረግን ምናምን ነገር ያው በሌላ ነገር እንዳትዩት አቴን ሰርፕራይዝ ለማድረግ ነው። ገባችኋ? ክረዱ ይገባል። ያው ፋሚሊ እንግዲህ የሚያስፈልጉን ነገራቶችን አዘጋጅተናል። ድንቻችንን፣ ሽንኩርት ምናምን እንግዲህ ያለውን ቤት ያለውን አስቤዛ ቁርታ ከተፈ ምናምን ድንች አላላጤኑላ ምናምን የምታዩ ይሆናል። ለማንኛውም ሲከታተሉ እንዴት ነው እችልበታለሁ የሚለውን ኮሜንት ላይ ገባችሁ ኮሜንት ላይ አስቀምጡልኝ። እንዴት ነው ሼፍነት ምናምን አዋጣለሁ እንዴት ነው የሚለው ማለት ነው። እኛውም እስቲ ቢስሚላህ እንበል። ያው ስደት አንዳንዴ ለዚህ ይጠቅማል ብዬ ነው የማስበው። ታውቃላችሁ ከቤት ወጥቶ ራስ ምግብ ሰርተህ መብላት ማለት ቀላል ነገር አይደለም። ያው አንራብም ምን ዘመን ከዛ ከመጣሁ አንድ ቀን ሰርቻ አላውቅም። እንግዲህ የሚገርማችሁ ያክስቴ ልጅም ነበረች የለችም አሁን ለጊዜው። ያው ራሴው ሰርቼ ነው ማለት ነው ማዘጋጀው። ምክንያቱም የሆነ ከታሪክ ምናምን አላ በሌላ ሰው ሰርቼ እኔ ነኝ ምናምን ብዬ አይደለም። ገባችሁ? እኔ በራሴ ኩክ ማረገው ምን አይነት ስሜት እየተሰማኝ እንዳለ ብታውቁ። አንድ ድንች ለመላጥ ይሄን ያክል ሰዓት መስፈት ማለት ከተደረጋለች ማለት ነው ያለ ትላለች። ጥላ ከለላናት ለልጇ መከታ ምን ቃል ገልጸዋል የእናትን ውለታ። እሷ የበረዳት ልጇን ታሞቃለች። ተርባ ተጠንታ ግዷን ታጠባለች። ስለ ፍቅር ብላ መስዋዕት ሆናለች። የአላህን ሙሀባ ታንጸባርቃለች። ያ ጀማ እንግዲህ ሽንኩርታችንን ጥላለን፣ ውሃችንን መጠጥ ይበልና ከዛ ውሃውን እንጠጥና ከዛ ዘይታችንን እንጨምራለን። ከዛ በኋላ ሽንኩርታችንን ካቁላላን በኋላ አብራችሁን የምታዩ ይሆናል ማለት ነው። አሰብኩት ዛሬ በቃ የሚያስቆረጥም ምግብ እንደምሰራ። ያው ዘይታችንን እንጨምራለን ማለት ነው። እንዴት ነው አበዛበት እንዴ? ኧረ አልበዛም። በጋራ ነው ጎበዝ እየሰራን ያለ ነው። ጀማ እንግዲህ የቲማቲም ጥሞና ጊዜ ደርሷል። ወደ ሰዓት ልትገባ ነው። ቲማቲማችንም ቢስሚላህ ቲማቲማችንን ሞቅ እናደርጋለን ትላላችሁ። እንዴት ነው ሽታው ምናምን እየደረሳችሁ ነው? የኔ ምግብ አስናት አለውና ሽታው ለራሱ ሊደርሳችሁ ይችላል።
እና ቀጣይ ደግሞ ያው ድንቻችን ናት። ከዛ በርበሬ ከዛ ደግሞ ምስራችንን እያልን ወደ እሳት ዓለም የምናስገባቸው ይሆናል። ያጀማ እንግዲህ አሁን ድንቻችን ነተራዋ የድንች ተራ ናት ማለት ነው። ድንቻችንን እስቲ እናስገባታለን። ቢስሚላህ አገስ ውሃ እስካሁን አልጨመርኩም። እንግዲህ ውሃ የሚጨምር ከሆነ መጨመር ካለብኝ ጨምራለሁ ማለት ነው። ውሃ ላድርግበት እንዴ? ኖርማል ነው። ትንሽ ተባርግበት እስኪ ብሮ። ይሄ ውሃ ሲመሳሰል ያ ኮሜንት ላይ ያጠፋሁት ነገር ካለ አስቀምጡልኝ እላችኋለሁ ፋሚሊ። ከዛ ትንሽ እንጠብቅና በርበሬ እንጨምራለን ማለት ነው። ለማንኛውም ላወድ የሆነ ድምፅ አለ። አንዳንድ ጩኸት ተሰማችሁ፣ ያው የጎረቤት ጩኸት ነው ማለት ነው። የሳር ልጅ ያለበት ቦታ እንግዲህ መለያ ለቅሶ አይጠፋም። እና ለማንኛውም አሪፍ ምሳ የሚሆን ይመስለኛል ስገምት። አሁን እንግዲህ ያጀማ የበርበሬ ተራ ደርሷል። የምንስልበት ተራ ደርሷል ሲመስለኝ በርበሬ እንጨምራለን ማለት ነው። ያው ተሳሳትኩኝ እንግዲህ ምንም ላደርግ አልችልም። ሲመስለኝ በርበሬ ነው አሁን እና በርበሬ እንጨምርበት ይበቃ። በርበሬ በዛ መሰል ወላሂ ሶሪ በቃ ከበዛም እንግዲህ በርበሬያችንን ጨምረናል። ውሃችንን ጠብ እያደረግን እናማስላለን ማለት ነው። አሁን እየደረሰ ነው። ያው ምሳችንም እየደረሰ ነው። ግን ምሳችንም እንግዲህ ያው በርበሬ ከደረሰ ምስር ነው። የምስራችን ጨመራ እንገባለን። ምስራችንን እንጨምራለን ማለት ነው። ቢስሚላህ። ይሄ ምስር ግን አልበዛም እና ጎበዝ። እኔ ዘይቱን በስቶ ይሁን ምስሩን በስቶ ይሁን ምንም አውቀው ነገር የለም እያረኩ ነው። ብቻ መጨረሻውን አላህ ያሳምርልን። ቀረብ አድርግና ሳያቸው በእናትህ ምን እንደሚመስል ያያቸው ያያህል ወላሂ ስጋ ወጥ ነው የሚመስለው። እኔ እንጃ ዘይት ድርግም ማለት አቴን አቀለጥኳት እንዴ። ቆይ ከስራት እንችላለሁ አላውቅም። ይቅርታ አድርግልኝ ነው በቃ አንዴ ከጃ መጥቶ ባይዘው ጀለስ ነው ያስበላኝ። ራስሽ ሲቻይ በኔም እንዳታሰብ ዋና አላወቅ ነው እና በኋላ ቁርጥም እንዳይለኝ መሰል። ያጀማ እንግዲህ ሽሮ አልጨመርኩም እስካሁን ድረስ ውስጥ ሞላው ባይዘው ማለት አንድ የምትገርም ስልት ነው የተጠቀምኩት። እዚህ ውስጥ ሽሮ ከንትን ከማለት በጥብጬ ነው ያስቀመጥኩት። ገባችሁ? ትንሽ በጥብጥ አደረኩት እዚህ ውስጥ። ከዛም በኋላ ቀላል ነው ማለት ነው አሁን እንትን ለማለት እና ከወደዳችሁት ስልቴን ተጠቀሙት እላለሁ። ገባችሁ? ቢስሚላህ። ከጓጓለ ችግር ነው። ገባችሁ? ልወቀስ ነው። አንድ አባባል አለች፣ ወጥ የሚጣፍጠው ሙያ አይደለም ይባላል፣ ከትካሻ ነው። እና ደግሞ ትካሻ ለኛ ዋችንን ጨመር እያደረግን እንደዚህ ቢስሚላህ። በግራ እጄ እንዳይመስል እያደረኩ ያለሁት በቀኝ እጄ ነው። ገባችሁ? በግራ ላይ የሚመስላችሁ ካሜራ ነው ግራ ያደረገው። ያረብጋ ወጤ ከኛ ሜስ የነራ ፋርማትን ወጣችን አላህ አጣጣው አው ነው። ከዚህ በኋላ ቢቀር ጨዋችንን እንጨምራለን። እያየነው እንግዲህ ከወፈረ ውሃችንን እንጨምራለን። እንግዲህ በስተመጨረሻ ጨው ላይ ደርሰናል ማለት ነው። ወላሂ ወጣችን ያለ ጨው ለራሱ ይጣፍጣል። ወላሂ ቀምሰነው ነበር እና ደግሞ ወፍራም ወጥ ነው። ተመልከቱት። ስጋ በቃ አሜዚንግ ወጥ ነው። ወላሂ የሚገርም ወጥ ነው እና የጎደለው ነገር የለም ትላላችሁ። ለስጋ ወፍራም ወጥ ነው።
እና ባለሙያችን ጨው እንጨምርበታለን። ከዛ የሚያንስ ከሆነ እንትን እናደርግበታለን ማለት ነው። እንጨምራለን ድጋሚ። መጀመሪያ ቼክ እናድርግ፣ ምክንያቱም ከሚበዛ ቢያንስ አይሻልም? ይሻላል። ጨው ብዙም እንትን ያለ አይመስለኝም። ለማንኛውም ቢስሚላህ ያጀማ አይ ጨርሰናል። እንግዲህ የሆነ ወጥ ነው ማለት ነው። አሁን እናወጣዋለን። ሽታ አንቺ ያላ ስጦታ ኦሜ ደጌ ክብሬናቱ ማረጌ ኦሜ ሽታ አንቺ ያላ ስጦታ በሆዷ ሸሸጋ ከፀሐይ ብርድ አስራ ራሷ ከበላችው አቋርሳ ካፍላ ጥላ ከለላ ናት ለልጇ መከታ። በስተመጨረሻ አያቴ መታለች ማለት ነው። ወጡንም ሰርተን ጨርሰናል። ቡናውን ወቅጫለሁ፣ አላፈላሁላትም። አሁን ከምግብ በኋላ የምናፈላለት ይሆናል ማለት ነው። አብረን እስቲ ቀምሳው እየበላች ጣዕምናውን ትነግረናለች። ይጣፍጣል አይጣፍጥም የሚለውን እንግዲህ እስቲ ዛሬ እንኳን እኔ ሰርቼ በእኔ እጄ እሷን እጅ ብዙ ጊዜ በልቻለሁና እኔ እንኳን ልካድማት ብዬ ነው ዛሬ እንኳን። ቢስሚላህ እስቲ አሁን በላ አድርገን እንዴት እንደሚል ትነግረናለች። ይጣፍጣል አይጣፍጥም የሚለውን ቆለፋችሁኝ። ኧረ ካሜራማን መሆንማ በጣም ከባድ ነው። ለማንኛውም ምግቡን በጣም ንገሩን። ሰርት ወላሂ ማሻአላህ ወላሂ ለሰርታችሁ ትበላላችሁ ማለት ነው እንዴ? ስደት ለዝ እንግዲህ ጠቀመና የሷን ያክል ባይጣፍጥም በጣም ይጣፍጣል ወላሂ ማሻአላህ። ኧረ በጣም ደስ እያለኝ ነው እንግዲህ ማንም እንደዛ ይሰራል ወላሂ ሰላም። አያችሁ እናንተስ እንግዲህ ምን ትላላችሁ? ያው ሀጃ ምናምን ካለባችሁ እኔን ቅጠሩ፣ ደውሉልኝ፣ ቴክስት አድርጉልኝ ወይም ጻፉልኝ ከስር የምፈልጉ ሰዎች እሰራላችኋለሁ ማለት ነው። አዎ ኢንሻአላህ ወጣ በደንብ አድርጎ ተሰርተዋጦ ላይ መጥተሽ የሚያኮራ ነው። የሚያኮራ ላንቺ ነው ችግር የለውም። እነዚህ ሰዎች ኦሮምኛ ያውቃሉ ይላሉ ብዬ የጠበቅኩ ነበር ቅድምና ሳንስ ኦሮሞ ጉቴ እና ችግር የለውም። ሚስቴ እንግዲህ አዴ ምን ትያለሽ? ሚስቴ በጣም እድለኛ ናት። እድለኛ ናት ወላሂ። ተሰረፍ እንደራና ለጋራህና እንኳን እንደዛ ለጌ ሰርቼ ማለት ሰርቼ እናንተም እሷንም ታበላና እንዴ ወረምባረጊ ኢንሻአላህ ተዓላ በረካታ ይድራ አሚን ወኒ ወጀተን ፍሬ ስናፍራው አከሳም ወላሂ የታ አኒ ባዬ ገመደን ጅራ ኡምሪሺ ረቢ ሃዴ ረሱቲ ገናዋን ጉደ ፉልድራዋን ጉዳ ገራ ኢንሻአላህ ገመቹ ጉዳ ገራ ኢንሻአላህ ተዓላ አይቀርም ብዙ ነገር ብቻ በልብ ያለ አንድ አላህ ያውቃል እሱን እና ምንጃ ብቻ ወላሂ በጣም ደስ ብሎኛል። ቡናም አፍልቼ እቀዳልሻለሁ ዛሬ። እሺ መርሃባ እንጠጣለን። አብሽሮ እንጠጣለን። አዎ በረካ ሁኑ አበባችሁ አፍሩልኝ። አሚን አሚን ያ አላህ። አዎ እንዴት ደስ እንደሚል አያት ያለው ያውቃል። አያትን ጥቅም ወላሂ እንዴት ደስ እንደሚል ፍሬያችሁ ይበላል። አሚን። እኛ ምን ወራን እናንተ ምን ወራችሁ
ደረጃ አረ አሜን ወንበሬ ሰገድ ሳምን ጀረ አማን ይለያል። ለማንኛውም ካሜራማኑም ይፈወስና ከዛው በቡናው እንመለስላችኋለን። አርብሲስ ነው